This is an East African Ethiopian Orthodox ተዋህዶ ቸርች የመናገሻ አምባ ለማርያም ገዳምና ታላቅ ቤተክርስቲያን ነው የምንገኘው። እዚህ ቤተክርስቲያን እግዚአብሔር ፈቅዶ ተገኝተናል። በአዲስ አበባ የ37 ኪሎ ሜትር ርቀት ላይ ብቻ አንድ ፌርማታ በሉት በጣም በቅርብ ርቀት ላይ ከአዲስ አበባ ነው የሚገኘው። ይህ ገዳምና ይህ ቤተክርስቲያን በጣም የሚያምር ታሪካዊ የረጅም የብዙ ሺህ ዓመታት ታሪክን የተጎናጸፈ ቤተክርስቲያን ነው። ወደ ላይ ከፍ ስትሉ ጋራ መድኃኔዓለምም አለ። እዛ የልደታ የተሰወረችው የልደታ ማርያም ቤተክርስቲያንም ጭምር አለ። በጣም ታሪካዊ ስፍራ ነው። እዚህ ቦታ ስትመጡ የምትጎበኙት የምታዩት ነገር ጧፍ ይዘህ መግባት ነው። ውስጡ መጎብኘት ይችላል። ጧፍ የታለ? ይሄ ዋሻው ይሄ እዛ ጋር ነው። ጧፍስ እዛው ጋር ይሰጣጣ መሰል። ወደ ውስጥ ገብቼ ዝናብ እየዘነበ ነው እንደምታዩት። በዝናብ ነው ይህን ቀረጻ እያደረኩ ያለሁት። ወደ ውስጥ ገብቼ ደግሞ ይህንን ታላቅ ስፍራ የማስጎበኛችሁ ይሆናል። ገና ቦታውን ስትረግጡት የተለየ የቅድስና ስሜት እንዲሰማችሁ የሚጋብዝ በጣም ትልቅ ገዳም ነው መናገሻ ለማርያም። እኔ እንደዚህ ስፍራ በጣም ብዙ ገዳማትን ዙሪያ ያለው ብዙ ቤተክርስቲያናትን አይቻለሁ። ይህ ስፍራ የተለየ ግርማ ሞገስ የተለየ ውበት ያለው ስፍራ ነው። እኔ እንጃ እንዴት እንደምገልጽላችሁ አላቅም። ቤተክርስቲያኑ ውበቱ፣ ጥራቱ፣ የግቢው ንጽህና፣ አያያዛቸው በጣም የሚገርም አስተዳደሩ ቤተክርስቲያኗን በጣም በሚደንቅ ታሪካዊ ይዘቷን ሳይለቅ በጣም በንጽህና በጣም በሚደንቅ ጥራት ነው የያዙት። ምንም ጠብ ያለች የሆነች ቅጠል እንኳን የለችም በአካባቢው እና ማርያምን ተሳልመን ወደ ቀጥታ ሄድ ነው። ወዴት ነው? ወደ ጫካ ነው። እዚህ አካባቢ ባይዘው በጣም ነው የሚያስፈራው። በጣም የሚያስፈራ አካባቢ ነው። በጣም እንትን ነው ጫካ፣ በጣም ከባድ ጫካ ነው። መድኃኔዓለም ታማኝ ወዳጅ ነህ ቀርበህ የማትሸሽ መድኃኔዓለም እኔ ከፋለት ትሂድ ሲመሽ መድኃኔዓለም መንገደኛ ነኝ። በቀጣይ ከ1700 ዓመት በፊት የኦሪት መስዋዕት ሲሰዋበት የነበረ ንዋየ ቅድሳትና ሲገለገሉበት የነበረውን የብራና መጻሕፍትን ጨምሮ በርከት ያሉ የትልልቅ ቅርሶችን በድብቅ በኦፊሻሊ መቅረጽ አይቻልም ስለተባልን በድብቅ የተወሰኑ ቪዲዮዎችን አስቀርጬላችኋለሁ። እሱን እናያለን። በተጨማሪ የተሰወረችዋ ቤተ ክርስቲያን እንዴት ተሰወረች፣ በማን ጊዜ ተሰወረች፣ ለምን ተሰወረችና የተሰወረችው ደግሞ ምእመናኑን ይዛ ካህናቱንና ምእመናኑን ይዛ የተሰወረች በዕለተ ቀኗ በንግስ ክብረ በዓል ላይ እየዘመሩ ታቦት እያነገሱ ባሉበት
ቅጽበት የተሰወረች ቤተክርስቲያን አለች እዚሁ ተራራ ላይ ማለት ነው። እሷንም የማስቃኛቸው ይሆናል። እና ደግሞ እኒ የምታዩቸው እማሆይ ማናቸው? አጠገባቸው ያሉት አባት ማናቸው? ግንኙነታችንስ ከኛ ጋር ምን ነበር? በምን አይነት መንገድስ ነው እንዲህ አብረን ልንቀመጥ የቻልነው የሚለውንም የማካፍላችሁ ይሆናል። ይህ እኒ አባትና እኒ እናት ያገኘናቸው በመናገሻ ለማርያም የሴቶች አንድነት ገዳም ውስጥ ነው ማለት ነው። እኔ ይህንን ቪዲዮ እየሰራሁ ያለሁት የመናገሻ ማርያምን የሚሆን የጋራ መድኃኔዓለምን ዶክመንተሪ ቪዲዮ እየሰራሁኝ ሳይሆን እዛ ቦታ ላይ ሂዳችሁ እንድትባረኩ ቦታውን እንድትጎበኙ ግብዣ ለማቅረብ የተሰራ ቪዲዮ ነው። በቀጣይ ብዙ ቦታዎች እንመጣለን። የእናንተ ሰፈር ያላችሁበት ቤተክርስቲያንም ጋር እንመጣለን። ታዲያ የት እንምጣ እያልኳችሁ ነው። እንድንመጣ የምትፈልጉበትን ቦታ ጠቁሙን። ያላችሁበት የእናንተ አጥቢያ የሆነ ቤተክርስቲያንን መተን እንጎበኛለን። ልክ እንደዚህ ሰዎችም እንዲጎበኙት ታሪካዊ ዳራውንና ያለውን ስነ ህንፃ ውበትና የቤተክርስቲያኑን አጠቃላይ ገጽታ የምናስቃኝ ይሆናል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ዳኒ ዘቀራንዮ የዩቲዩብ ቻናል ጋር ነው የምትገኙት። ፕሊስ ሰብስክራይብ አድርጉ። ይሄ ገና አዲስ ቻናል ስለሆነ ሰብስክራይብ በማድረግ አግዙን፣ አበረታቱን። እወዳችኋለሁ። ባባይ ቻው። ይቅርታ በጣም አንድ የረሳሁት በመላው ዓለም የምትገኙ በተለይ ከኢትዮጵያ ውጭ ያላችሁ እህት ወንድም ክርስቲያኖች የናፈቃችሁ ያደጋችሁበት ጸበሉን እየጠጣችሁ ጻድቁን እየበላችሁ ያደጋችሁበት ስጋው ደግሞ የተቀበላችሁ የቆረባችሁበት በሰንበት ትምህርት ቤት በመዘምራን አገልግሎት የተሳተፋችሁበት ብዙ ትዝታ ያላችሁን ቤተክርስቲያን ኮሜንት ላይ ጠቁሙኝ። ብዙ ላይክ ያገኘውን ቤተክርስቲያን እያስቀደምኩኝ ቦታው ድረስ ሂጄ የማስጎበኛችሁና ናፍቆታችሁን በትንሹም ቢሆን እንድትኮመኩሙ ለማድረግ የምሞክር ይሆናል። ይሄ ልጠቁማችሁ ብዬ ነው። ወትረ ኪያከ